በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብ የዐቢይ ጾም ሶስተኛ ሳምንት። እንደ አምላካችን መልካም ፈቃድ ምኩራብ የዐቢይ ጾም ሶስተኛ ሳምንት። ምኩራብ ማለት ምን ማለት ነው? እነሆ እስከ መጨረሻ ታዳምጡኝ ዘንድ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ይህን ድምፅ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮመንት ላይ ያስቀምጣችሁ እንድታበረታቱኝ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ምኩራብ የዐቢይ ጾም ሶስተኛ ሳምንት። ምኩራብ ማለት ለአምልኮነትና ለትምህርት ለህብረተሰቡ አገልግሎት የሚሰጥ የአይሁድ ቤተ ጸሎት ነው። ጌታ በመዋዕለ ስብከቱ በእስራኤል ሀገር ብዙ ምኩራቦች ስለነበሩ እየገባ ወንጌልን አስተምሮባቸዋል። በዚያ ቦአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት እንዲል ቅዱስ ያሬድ ኢየሱስ ወደ አይሁድም ምኩራብ ገብቶ የሃይማኖት ቃል አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜን አግኝቷል። በምኩራብ ጸሎት ትምህርት ይፈጸምበታል። መስዋዕት ግን አይከናወንም። መስዋዕት ግን በታላቅ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህ ሳምንት የሚነገረው ታሪክ ጌታ ቤተ መቅደሱ የገባ ማዕከል አድርገው ሸቀጥ ዘርግተው በጉን ላሙን እርግቡንም እየሸጡ አገኛቸው። በዚህ ተቆጥቶ በጉንም ላሙንም እርግቡንም ከምኩራብ አስወጥቶ ሸቀጣቸውንና መደርደሪያቸውንም እንዲሁ ወርቅና ብራቸው በነፋስ በተነባቸው ይላል። በዚያ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዴዎችን ዋሻ አደረጋችኋት በማለት ወቅሷቸዋል። አሰስሉ ወአጽኡ ዘንተ እምእዝየ ወይትረሰዩ ቤተ አቡየ ቤተ መስያጥ እንዲል ዮሐንስ ምዕራፍ 2 ቁጥር 16። ማቴዎስ 21:13 ይህን ተአምር በማሳየት ቤተ ጸሎት የተቀደሰ ከገበያ የተለየ መሆኑን አስተምሮበታል። በሰንበት ምኩራብ ጌታ ወደ ቤተ መቅደስ ገብቶ ለዋጮችን ማስወጣቱ፣ ወርቅና ብሩ በነፍስ መበተኑ፣ ላሞችንም በጎችንም በጅራፍ መግረፉ፣ ቤተ መቅደሱ ማንጻቱ ወዘንተ ይናገራል። የዚህ በዓል ታሪክ ዝርዝር ሁኔታ ማቴዎስ 21 ቁጥር 12 እስከ 13 ላይ ተጠቅሷል። የቅዳሴ ምንባባትም ቆላስይስ ምዕራፍ 2 ቁጥር 16 እስከ 23። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይስ ስለ ወር መባቻ ወይም ስለ ሰንበት ማንም አይፈርድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ያዕቆብ ምዕራፍ 2 ቁጥር 14 እስከ 26። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ሐዋርያት ምዕራፍ 10 ቁጥር 1 እስከ 9። በቂሳሪያም ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔር የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁል ጊዜ የሚጸልይ ነበር። ምስባክ መዝሙር ምዕራፍ 68 ቁጥር 9። እስመ ቅንዓተ ቤተከ በለአኒ ትይርቶሙ ለእለ ይትኤየሩከ ወድቀ ላዕሌየ ወቀጻእክዋ በጾመ ለነፍስየ። የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና
ነፍሴ በጾም አስመረርኋት። ወንጌል ዮሐንስ ምዕራፍ 2 ከቁጥር 12 እስከ 25። ከዚህም በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሮ የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። ወደ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠውም አገኘ። የገመድ ጅራፍም አበጅቶ ሁሉንም በጎቹን በሬዎቹንም ከመቅደስ አወጣቸው። ከመድብለ ታሪክ እና ግጻዊ የተወሰደ። እነሆ የዐቢይ ጾም 3ኛ ሳምንት ምኩራብ። አጠር ያለች ሳነብ የጠቀመኝን በዚሁ ልድገምላችሁ። ተወዳጄ ሆይ የራስ ነፍስ የመግዛት ጥበብ ተማር። ታላቅ የቤተ ክርስቲያን አባት ብፁዕ ወቅዱስ ፓትርያርክ ሽኖዳ ሳልሳዊ ስለ ትዕግስትና ራስን መግዛት እንዲህ ይሉናል። መቆጣት ወይስ መበሳጨት በጀመርክ ጊዜ ስሜትህ ነርቭህንም ተቆጣጠር። ምላስህን ግታ። የፊት ገጽታህንም ሆነ እንቅስቃሴህንም ሁሉ ተቆጣጠር። ምንም ያክል ቢበድሉህም እንኳ አንተ ግን ሌላው ሰው ለመበደል ራስህን ፈቃድ አትስጠው። ከዚህም ምክር የምንማራቸው ቁልፍ ነጥቦች። ምላስን መግታት። አንደኛ፣ በቁጣ ጊዜ የሚወጡ ቃላት መርዘኛ ሊሆኑ ስለሚችሉ ዝምታን መምረጥ። መልክን መጠበቅ። ቁጣችን በፊታችን ላይ ተጽፎ ሌላውንም እንዳያሳፍር ወይም እንዳያሳዝን መረጋጋት። ሁለተኛ፣ የበቀል እርምጃን መግታት። ሰው ስላጠፋብን ብቻ እኛም በተራችን እንድንበድል መፍቀድ የለብንም። ክፉን በክፉ ሳይሆን በጎን ማሸነፍ ይገባናልና። በበጎ ካልመለስን እኛ ክርስቲያናዊ ስነ ምግባር የለንም። ቁጣ የሚታገስ ከኃይል ሰው ይበልጣልና ይላል መጽሐፍ ቅዱስ። መንፈሱንም የሚገዛ ከተማ ከሚወስድ ይሻላልና ምሳሌ ምዕራፍ 16 ቁጥር 32። በመንፈሳዊ ብስለት የምናደርግበት ቀን ይሆንልን። ውድ የቻናሌ ተከታታዮች ከጠቀማችሁ ከተማራችሁበት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ይቆየን።